እጅግ በጣም በጉጉት ሲጠበቅ የነበረው የዴማ ሆፕ ሪል ስቴት የሪቨርሳይድ ሳይት ዲቴይል መረጃ እዚህ ቪዲዮ ላይ ታገኛላችሁ። ሳይቱ የሚገኘው ከእንግሊዝ ኤምባሲ ወደ 4 ኪሎ በሚወስደው መንገድ ላይ ነው። የቀበና አደባባይ እንዳለፍን እናገኘዋለን። ህንፃው G+24 ነው። ሙሉ በሙሉ የመኖሪያ አፓርትመንቶችን የያዘ 1660 ካሬ ላይ ያረፈ በጣም ዘመናዊ የሆቴል ስታንዳርድ የተላበሰ ህንፃ ነው። በውስጡ ደግሞ ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ይዟል። ባለ 1 መኝታ ከ75 ካሬ ጀምሮ በ88 ካሬ እንዲሁም ሌሎች የባለ 1 መኝታ የካሬ አማራጮች እናገኛለን። ባለ 2 መኝታ ከ121 ካሬ ጀምሮ በ140 እና ሌሎች የባለ 2 መኝታ አማራጮችም አሉ። ባለ 3 መኝታ ደግሞ በ181 እና በ186 ካሬ አማራጮች ይገኙበታል። እንዲሁም ባለ 4 መኝታ በ308 ካሬ እናገኛለን። እነዚህን አፓርትመንቶች በማስታወቂያ ዋጋ በ10% ቅናሽ በካሬ በ120 ሺህ ብር ብቻ በ15% ቅድመ ክፍያ ከ1.3 ሚሊዮን ብር ጀምሮ ታገኛላችሁ። መረከቢያ ጊዜው በ3 ዓመት ሲሆን ከፈለጋችሁ በግንባታ ሂደት ከፈለጋችሁ በጊዜ ሂደት ከፍላችሁ ማጠናቀቅ ትችላላችሁ። አካባቢው ላይ ብዙ ኤምባሲዎች ይገኛሉ። እንደነ እንግሊዝ ኤምባሲ የመሳሰሉ ይገኙበታል። መንግስት እያስገነባው የሚገኘው የቀበና የወንዝ ዳር ፕሮጀክት ደግሞ በእርምጃ ርቀት ይገኛል። ብዙ ኢንተርናሽናል ትምህርት ቤቶችም በአካባቢው ላይ እናገኛለን። እንደነ ኢንዲያን ኢንተርናሽናል ስኩል፣ እንደነ ኮከበ ጽባህ የመንግስት ትምህርት ቤት በቅርብ ርቀት ነው የሚገኙት። የመንገድ አማራጮቹ በጣም ብዙ ናቸው። በኮሪደር ልማት የለማ አካባቢ ነው። ለበለጠ መረጃ ታች ባለው ቁጥር ይደውሉልን።